Salam, Dajaha. Um, I thought I was recording and it didn't record. I swear to God. okay, no problem, no problem. Just enjoy the And video. እንደተፈጠረ ታውቃላችሁ ሪከርድ ያደረኩኝ ያው I didn't record it, so I had to go back again. ብቻ ሲስተም ውስጥ ቻይና መታችሁ ሲስተም ውስጥ ያልገባችሁ ሰዎች ሲስተም ውስጥ እንድትገቡ ማስታወሻ ቪዲዮ ነው። So what happened? Uh, ምንድን ነው እሱ? What am I talking? ሪከርድ እያደረኩ ነው በኮምፒውተር ራሴ እና it's like a little ድምፄ one two three ነው ማለት አለብኝ። Okay, I'll try again. Take one, two, three. Yes, welcome to my channel, Ethiopian fellow. Fellow mean? Wherever Ethiopian friends, family, Ethiopian ጓደኞቼ Ethiopian ሰዎች I don't know because አማርኛ ስለማወራ yeah it's more ለኢትዮጵያ ነው የሚሆነው ማለት ነው። ብዙዎቻችሁ እባክሽ አንድ ዩቱብ ክፈችና ሁላችንም ሲስተም ውስጥ አስገቢን ስላላላችሁኝ እኔ በራሴ አስቤ ለምን ሲስተም ውስጥ አልከታቸውም? እነዚህ ልጆች መጥተው ቻይና ውስጥ ግራ የገባቸው የት ሄደው መዝናናት እንዳለባቸው የት ዕቃ መግዛት እንዳለባቸው How are you? You speak English? Yes. Okay, so yeah, like I've seen a lot of like foreigners around here visiting and Chinese. It's so amazing. Like you can just come out here and enjoy. Look at that. That is so beautiful. ያ ቻይና ሀገር ምንድን ነው ብዙ ቻይኖች እንግሊዝኛ አይችሉም እና ኢትስ ሊትል ከባድ ነው ከነሱ ጋር ለመግባባት ምናምን። what you have to do you always have to have your ትራንስሌሽን ለትራንስሌት ለማድረግ የምንጠቀማቸውን አፕሮች አዘጋጁ ላይ ብዙ የትራንስሌሽን አፕ አለ፣ ግን ሜይንሊ በጣም የሚጠቅመው ባይዱ ትራንስሌት የምትለውን አፕ ታወርዳላችሁ። በቃ ማንንም እንዳትሰሙ በኩራት ትራንስሌት እያደረጋችሁ ከማን ዝም በይ ላውራበት ምንችን ለማድረግ ትችላላችሁ ማለት ነው። ዛሬ ጀስት ቪውን ላሳያችሁ በጣም ያማምሩ ቦታዎች ላይክ ሌላው ደግሞ ማለት ነው ደስ የሚለው አይ ዶንት ኖ ኢፍ ኢትስ ደስ የሚለው ወይም ደስ ማይለው አላውቅም፣ ግን ቻይና ስትኖሩ ማለት ነው አጠገባችሁ ቅርባችሁ ያለ በጣም የሚያምር ቦታ ሊሆን ይችላል፣ ግን አታውቁትም። ቢኮዝ ኤቭሪባዲ ቤት ውስጥ ነው የሚቀመጠው። ላይክ እየወጣችሁ ምናምን ፋን ምናምን ማታረጉ ከሆነ አታውቁም። ስለዚህ ትራይ ቱ ጎ አውት እዩ ምናምን ሰፈራችሁ። ቢኮዝ ቻይኖቹ ራሱ አያውቁም። ለምዶ ታውቃላችሁ? ማፕ በጣም ደካማ አድርገዋቸዋል። ማፕ አለ፣ ማፕ ላይ ነው ሰርች የምታደርጉት። ወደቨር ዩ ዋና ጎ ላይክ የሚያምር ቦታ ሰርች ለማድረግ ምንም በማፓችሁ ነው፣ በስልክ ነው። ኤቭሪቲንግ ኢዝ ኦን ዩር ፎን ኢን ቻይና ላይክ ኤቭሪ ሲንግል አክቲቪቲ ዩ ጎና ቢ ዩዚንግ ዩር ፎን። ሶ ትንሽ ደካማ ያደርጋችኋል፣ ግን ደግሞ እስተ ቴክኖሎጂ ዩ ኖ ሴይንግ ቴክኖሎጂ ያ ቆንጆ ቦታዎች እየወጣችሁ መዝናናት እንዳትረሱ። ልክ ቻይና እንደመጣችሁ የሚሰማችሁ የብቸኝነትና የድብርት ስሜት እናንተ ብቻ አይደላችሁም። ኖት ጀስት ዩ ሁላችሁም ሁሉም ሰው ነው እና ጀስት ቺል አድርጉ። እሺ ያልፋል፣ ምንም አይደለም። ኢትስ ጎና ጎ ምናምን ብላችሁ ቺል ማድረግ መጀመር አለባችሁ። በጣም ከባድ ነው፣ በጣም ከባድ የሚሆንባችሁ እንዳይደብራችሁ። ሌላ እንደ ትልቅ ቲፕ የምነግራችሁ ቻይና ከመጣችሁ በኋላ ማለት ነው ራሳችሁ ፊገር አውት ለማድረግ አትሞክሩ። ነገሮችን ማለት ኢትስ ጥሩ ነገር ነው፣ ጠንካራ ያደርጋችሁ ይሆናል፣ ግን ኢነርጂ ዌስት ማድረግ አያስፈልግም። መጀመሪያ ኦልሬዲ ዲስከቨር የተደረገውን ነገር ጠይቁ። እንደዚህ ላደርግ ፈልጌ ነው፣ ምን ላደርግ እንደዚህ ማድረግ ፈልጌ እንዴት ነው ምናምን ብላችሁ ጠይቁ። ላይክ ቻይና እንደመጣችሁ ፈሪ አትሆኑ። ቁጭ ብላችሁ ቤት ውስጥ አይ እኔ ምንም አልፈልግም፣ ስልክ አለኝ፣ ኦንላይን ኦርደር አደርጋለሁ ምናምን ብላችሁ ቁጭ አትበሉ። ኖ ኮኔክሽን ያስፈልጋል ቻይና ውስጥ። አክቹዋሊ ቻይና ውስጥ ብቻ ሳይሆን የትም ያስፈልጋል፣ ግን እኔ ስለ ቻይና ነው የማወራው። ሰው ቁጭ አትበሉ፣ ጠይቁ፣ ጎረቤት ሂዱ። ብቻ ዛሬ ፈታ ለማለት ወጥተን ነበረ እራት ምናምን እየበላን ጋይስ አንድ ጥያቄ ጭንቅላታችን ላይ መጣ እዚህ ጋር ማለት ነው። በጣም ሀብታም ሽማግሌ ሰዎች ገቡና እኛ ምን አለን? ሀብታም ለመሆን ግዴታ ማርጀት አለብን ወይ? ለምንድን ነው ሁሉም ሰው ካረጀ በኋላ ሀብታም መሆን ያለበት? ምናምን እያለን ሲስተሙን ምናምን ነገር የምትለምዱት ነገሮች ጋር የምትዋሃዱት ኦልሬዲ እድሜያችሁ ከሄደ በኋላ ነው። አንዳንድ ፈጣን ልጆች አለን
ወይም አላችሁ አይ ነው በልጅነታችሁ ሀብታም የሆናችሁ ግን ዩዥሊ ለምንድን ነው ካረጀን በኋላ ማነው ሀብቱ ራሱ ሚኒንግለስ ነው የሚሆነው። ዩዥሊ ማለት ለመኖር ምናምን ያስፈልጋል። ግን እንደዚህ ወጣት እያላችሁ መውጣት፣ መብላት፣ መጫወት ምናምን ያለባችሁ ጊዜ ላይ ሀብት ላይመጣ ይችላል። እየተባባልን እያወራን ነበር። ግን ምን ትላላችሁ እናንተ? ብታረጁ ይሻላችኋል ወይስ በጊዜ ሀብታም ብትሆኑ ይሻላል እናንተ? ብቻ እንደዚህ እየበላን ነው። ቻፕስቲክ መልመድ ግዴታ አይደለም። ይጋሳቸው አይነት ስትመጡ ጀስት ኢንጆይ አድርጉት። እዛችንን በልተን በሚገርም እንትን ምንድን ነው የሚባለው ፊሽ ነው የበላ ነው። በጣም ቆንጆ ነው። and whenever you come to China you don't have to መጀመሪያ ላይ ውጭ ወጣችሁ በብላት ምናምን አይጠበቅባችሁም። ላይክ መጀመሪያ ተለማመዱ ከኢንቫይሮንመንታችሁ ጋር you know what I'm saying። መጀመሪያ የራሳችሁ ምግብ ብሉ። መጀመሪያ ሰርታችሁ መግዛት እና መስራት ትችላላችሁ። በጣም ደንግጡ። that's all I want to say ለዛሬ enjoy the video እና አንዳንድ ጥያቄዎች ካላችሁ በፖዚቲቭ ቫይብ ኮንታክት ማድረግ ትችላላችሁ። ስልክ ቁጥሬን I don't know if I put my email ግን ስልክ ቁጥሬን አስቀምጣለሁ ከታች። so add me up on WhatsApp on WeChat ምናምን ያንዳንድ ወሬዎችን ማውራት የምትፈልጉ በተለይ አዲስ የመጣችሁ ተማሪዎች ካላችሁ ምናምን ነገር I would love to have a conversation with you guys ምን እንደምታሳልፉ እንዴት እየተሰማችሁ እንደሆነ። በእርግጥ አሁን ልጆች ጠንካራ ናችሁ። ብዙ ነገር ኦልሬዲ ቢልድ አፕ ሆኗል። እኛ በመጣን ሰዓት ከባድ ነበረ። በመጨረሻ ፈታ ምናምን ብለን ወደ ቤት እየተመለስን ነው። እናመሰግናለን። ቴንክ ዩ ሶ ማች በይ